ከሱ ጥቅም ከነዛ ደግሞ የነሱ የመንፈስ እርካታና ተወዳጅነትን ለማግኘት ነው። ሁሉም ሰው የሆነ ነገር ይፈልጋል ፎር ሹር ማለት ነው። እኛ የሰው ፍጡር ነን፣ ደካማ ነን፣ የሆነ ነገር እንፈልጋለን። በዚህ መልኩ ነው ያለው ነገር በጠቅላላ። ቴንክ ዩ። አይ በዋነኛነት ከሰው ጋር እንትን የሚከተው ቅራኔዎች የሚከተው በተለይ አሁን ለምሳሌ ሚኪ የተናገረው ምን ተሰምታችኋል? በቃ አስተክል ለራሴ ያላችሁ ደግሞ ያንን እክልላለሁ፣ ተወዳጅነትን ማገኛለሁ። ደግሞ እርዳታ የሚሰጡ ሰዎች ካላቸው ስለሆነ የሚሰጡት 10ም 20ም ማገኛለሁ አለ። አሁን ልክ እንደዚህ እርዳታ የምትሰበስቡ ሰዎች የምታገኙትን ነገር ለምሳሌ 60 በ40 ነው የምትሰሩት ወይ 70 በ30 ነው ወይ 80 በ20 ነው ወይ 90 በ10 ነው ወይ? ግልጽ አድርጋችሁ ኮሚሽን እጠይቃለሁ እኔ ለሐቄ ነው እንደ ሻማ እየቀለጥኩ ነው ምናምን ስትሉ ይሄ ህዝብ ይጠይቃል። ግልጽነት ማክበር አለብን ይመስለኛል። ያ ይመስለኛል አንድ ሰው በእርዳታ ጉዳይ ሚኪ ኮሚሽን ጠይቆኛል ወይም እርዳታ አጉሎ ሰጥቶኛል የሚል ካለ እዚህ አደባባይ ላይ ስቀሉኝ። ኤኒ ታይም መጥቼ ለምን ተሰቀላለህ? ስህተቶች ካሉ ይታረማሉ። በቃ ኤኒ ታይም መምጣት እችላለሁ። ለዛ ነገር አለ። ይሄ ነገሩ ግን እንዳለው በተወሰነ መልኩ የምንጠቀመው ነገር አለ ማለቱ እኔ አከብረዋል። ሌሎቹ በደፈናው ከሚሉ በተወሰነች 5,000 10,000 20,000 የሆነ ለሻይ መጠጫ ያደርጉልናል ከተባለ ሰው ይሄ የእርዳታው ስራ በተወሰነ መልኩ ጥቅም አለው ማለት ነው። በተወሰነ በደፈናው ግን ጭጭ ዝም የሚባል ከሆነ ጥያቄ ምልክት እየተሰደበ ማንም አያርግ። ማንም ለጽድቅ አይሰራም። ማንም ለጽድቅ አይሰራም። ታንክ ዩ ቴዲ ታደርጋለህ ወይ? ልጠይቅህ ራስህ ስለበሳችሁ ሲባል አንድ ቅድም የሆነ ቪዲዮ እያየሁ ነበር። አንተ ገና ለገና ልብስ እያስፎገራቸው ነው ሲባል ሰምቶ ነው መሰለኝ ከኋላ ጭቃ በጭቃ የሆነ ሱሪ አድርጎ እርዳታ ሊሰጣል። ለራስህ ጥያቄ አለኝ ቴዲ፣ ለአንተ ጥያቄ አለኝ። አሁን ይሄንን ነገር አንተ እየተሰደብ ብር እያትደረስክ እየተሰደብክ እየተሞለጭ ታደርገዋለሁ። እኔ አላረገውም። እውነቴን ነው። አዎ እንዳለው ሚኪሻ በተወሰነ ሚኪ እኮ ነገር ባሪፍ ሆነ ያባን በነፃ አይሰራም ማለት ታንክ ዩ። ማንም ሳይታጠቅ አይሰራም። ማንም በነፃ አይሰራም። ማንም እግር ለእግር አይንፏቀቅም። እስቲ አሁን እነ ፍቄ ደግሞ በዚህ ጉዳይ ላይ ምንም አልተጠቀምንም የሚሉት ካለ ወይም እነተስ ሌሎችም ካሉ ቢነግሩን ደስ ይለናል። ምንም ጥቅም የለውም ላላችሁት ነገር ካለ ኑና ያለምንም ጥቅም ለህዝብ ነው የምንሞተው ካላችሁ ኑና ነገር። ስለዚህ በተወሰነ መጠቀም አለ በሚለው እኔ እስማማለሁ። አመስጋኙ በግልጽ ከነገረኝ እግዚአብሔር ምስክሬ አመስጋኙ እንጂ ቴንክ ዩ። አሁን ያው በአጋጣሚ ሆኖ ኢትዮጵያ ነው ያለሁት። ሰዓቱም ሄዷል። በጠዋት ደግሞ ቀጠሮ አለኝ። አጋጣሚ ጉዳይ ሆነ። አሁን ለተነሳው ጥያቄ ከመመለስ በፊት ፊራ ከታች እየሰማ ከሆነ ያው ቅድምም ብየዋለሁ፣ አሁን መድገም ስላለብኝ ነው። ፊራ በጣም የምወደው ወንድሜ ነው። የምር እውነት ለመናገር መስጠት መባረክ መሆኑን ወይም ደግሞ መስጠት ደስታ መሆኑን ያየሁበት ነው። ሶሻል ሚዲያ ላይ በደንብ በመስጠት ውስጥ ሲባረክ አይቻለሁ። ሁልጊዜ መርቄው ቤቱም ጋር ገብቼ ደስ ብሎኝ በቃ ራሴ የሰጠው ያክል እስኪሰማኝ ነፍሴ። አንዳንዴ መስጠት ፈልገህ የማትችለው አቅም ይኖራል። እሱ ደግሞ አቅሙ ኖሮት ሲያደርግ የምትደሰተዋል። ይሄ የሰው ልጅ ደስታ ነው። እኔ በድህነት ውስጥ ካደጉት ልጆች አንዱ ነኝ። ፍላሚንጎ ተወልጄ ነው ያደግኩት። ብዙ ሰው አዲስ አበባ ላይ ችግር ያለ የማይመስለው ሰው አለ። በይበልጥ ተወልዶ ላደገው ልጅ የሚገባኝ ነገር አለ። ድህነትን በደንብ ጠንቅቄ አውቃለሁ። ሰርቶ መለወጥንም አይቼባታለሁ። አዲስ አበባ ኖሮ ይህንን ካልኩ በኋላ መስጠት መባረክ ነው ወይም ደግሞ እንዲህ ሳቲስፋክሽን አለው የሚለውን ካየሁባቸው ሰዎች አንዱ ነው። ሶሻል ሚዲያ ላይ የኔ ሀቅ ነው። ፊራን በዚህ ደረጃ ስናገር ሳላፍርበት ነው። አንድም ቀን ግን ፊራ ፍቄ ለዚህ ጉዳይ ተብሎ ብዙ ነገር አስተባብረናል። እንደ አጋጣሚ ነገር ሆኖ ቤቱ ላይ ገብቼ ሲሰጥ አይቻለሁ እንጂ እኔ ባለሁበት ወይም እርዳታ በሚሰበስብበት ቦታ ላይ ፊራ ሲሰጥ አላየሁም። እኔ ባለሁበት ለእኔም ፍቄና ድርስ ተብዬ አላቅም ወይም ደግሞ ሆኖ አያውቅም። ቢለኝ ደስተኛ ነው። ግልጹን ነው የምናገረው። ነገር ግን ሆኖ አያውቅም። ይህን ካልኩ በኋላ ለዚህ ፊራ ራሱ ስለሚመልስ ብዬ ነው ፊት ለፊቱ መናገር ቅድም ስላልነበረን አሁን ከታች ሊሰማን ይችላል ብዬ ስላሰብኩ። ይህን ካልኩኝ በኋላ ግን ቅድም የተጠየቀ ጥያቄ አለ። ምናልባት በዚህ 6 ወር ውስጥ የአጋጣሚ ጉዳይ ሆኖ 1 ዓመት አካባቢ
እርዳታ ላይ ብዙ ፎከስ አላደረግንም። የያዝነው አንድ ፕሮጀክት ነበረ። ለምን ቢባል ብዙ ነገሮች ላይ እኔ በ20 በ30 ሰው የሚሰሩ ናቸው በአብዛኛው ጓደኛሞች የምናደርገው ነው እና በአዲስ አበባ ላይ ያየ ነው እንደ እናቴ ፕሮጀክት ይዘን መተን ሼልተር ወይም ደግሞ ሴቶችና ህፃናትን የማደራጀት ሼልተር ሰርቶ የማስቀመጥ በአብዛኛው ሴቶች የሚደፈሩበት ምናምን ተብሎ እሱም ፕሮጀክት ይዘን መተን ነገር ግን ፕሮሰሲንግ ሲሆን እኔ የምመጣው ለአጭር ጊዜ ነው እመለሳለሁ፣ ለአጭር ጊዜ ነው እመለሳለሁ፣ በአመት አንድ ጊዜ ነው የምመጣው እና በዛ ምክንያት ነው። ከእርዳታ የምታገኘው ጥቅም ምንድን ነው ካላችሁ እንግዲህ ፊት ለፊት መነገር ያለበት ጉዳይ ስላለ እኔ የመጀመሪያ ኖርዌይ ላይ ነው የምኖረው። ኖርዌይ እየኖርን እንግዲህ በአብዛኛው ሰው ማንም ሰው እዚህ ጋር መምጣት ይችላል። እረፍት መውጣት የምትችለው ከአንድ ወር በላይ ወይ ከዛ በላይ መቀመጥ የምትችለው ገቢ ሲኖር ብቻ ነው፣ ወይ ሶሻል ተጠቃሚ አሊያም ደግሞ የመንግስት ተቀባይ ከሆንክ ያድል አይኖርህም። ይሄ ግልጹን ነው የምነግርህ፣ ሌላውም ሰው መናገር ይችላል። የገቢ ምንጭህን ስንት ነው ደሞዝ ምናምን ለሚባለው በአጋጣሚ ሆኖ በጣም ከምኮራበት አንዱ ነገር ፐርሰናል ኢንፎርሜሽን ኖርዌይ ላይ አይደለም ግለሰብ ፖሊስ እንኳን መውሰድ አይችልም ከህግ አካል ውጭ ፐርሰናል ኢንፎርሜሽን ላይ። ነገር ግን አደ ሲስተም 2 ወር 3 ወር ወይም 1 ወር ልትቆይ የምትችለው የራስ የሆነ ነገር ሲኖር ነው። የቤት ኪራይን እዚህ ጋር አምጥቼ መለጠፍ እችላለሁ። በስሜ ያለ እምከፍለውን ስለምከፍል ቤቴን ስለምከፍል ነው የምኖርበት። ባልከፍል አልኖርም። ገቢ ባይኖረኝ ደግሞ ያንን አልከፍልም። ከእርዳታ የምታገኘው ገንዘብ ኖርዌይ ላይ ቢገባ አካውንት ውስጥ በምንም አይነት መንገድ ህጋዊ ሬጅስትር እስካልሆንክ ድረስ ተቀባይነት የለውም። ሀቁን ነው የምነግርህ። ይሄንን ያንን ስለ ቤት ኪራይ ስላለኝ ነገር አንድ ሰው ማንም ሰው የፈለገ ሰው ኖሮ ማወቅ ከፈለገ ማሳየት ይችላል። ኢትዮጵያ ሄደ ለእርዳታ በሚል ለተቸገሩ ለታመሙ ገንዘብ ሰብስበሃል? ገንዘብ ይዤ በፍጹም በእርዳታ ስም ለእርዳታ ከተሰበሰበ ገንዘብ ለትኬት በለምን በል ቆርጬ መጥቼ ማላቅም ሆኖ ማያቅ ኢትዮጵያ ሆነ ገስት ላይ ቁጭ ብለህ ገንዘብ ለተቸገሩ ሰርተሃል? ኢትዮጵያ መጥቼ አሁን ለምሳሌ ከ3 ዓመት በፊት በአጋጣሚ ሆኖ ወንድም ካሊድ ጋር ሆነን ዶሮ ምናምን ተሰጥቶ እዛ ቦታ ላይ በአካል በራሴ ነው የተገኘሁት። ነገር ግን የሰጠናቸው ልጆች መጥተው ላይቭ ላይ ዶሮን ወስደናል ግን ሽንኩርት ከሰል ምናምን የለንም ሲሉ በዛ መሀል ላይ ማድረግ እየሳደር ገብቶኛል። የኔ ጥያቄ ገብቶኛል። አጭሩ የኔ ጥያቄ አሁን ፍቄ ለምሳሌ እርዳታን የሚሰራው ለምንድን ነው? ለእኔ ለህሊና ረፍትና አንድ እውነቱን ነው የምነግርህ። ለህሊና ረፍትና ድህነትን ስለማቀው በደንብ አስበህ መልስ። መቸገርን ስለማቀው ለሁለተኛው ጥያቄ ማዘጋጃ ስለሚሆን በደንብ አስበህ መልስ። በደንብ ነው የምመልስልህ። ድህነትን ስለማቀው ችግርን ስለማቀው ባደግኩበት ማህበረሰብ ላይ የነበረ ነገር ይሄንን ነገር ከልጅነት ማለትም ኦልሞስት 14 ዓመት 15 ዓመት ተፈናቃይ ሆነው በመጡ ሰዎች ላይ በሰንበት ትምህርት ቤት አልፌያለሁ፣ አውቀዋለሁ። ነገር ግን እድሉን አላገኘውም። ለምን? ለራሴ የምሮጥበት ጊዜ ነበር። የአጋጣሚ ሆኖ ከኮሮና በኋላ ግን እድሉን አገኘው። ያገኘሁት ምንድነው? ኖርዌይ ላይ ሆነ ታይም የምታገኝበት አጋጣሚ ሊኖር የሚችለው በምክንያት ስለሆነ ነው። ያንን ምክንያቴ መዘርዘር ላያስፈልገኝ ይችላል ብያለሁ። ነገር ግን በዛ ውስጥ ሆኜ ያመጣሁት አንድ ነገር ምንድነው? ሶሻል ሚዲያ ላይ ከመጣ በኋላ ያየሁትን አንድና አንድ የምነግርህ ከአሁን እኔ አሁን ለራሴ ብትጠይቀኝ ኢትዮጵያ መጥቻለሁ 20 ቀን ሆኖኛል። 20 ቀን ያሳለፍኩበትን ሁኔታ ዘርዝረው ብለህ ብትለኝ በደንብ ደስተኛ ሆኜ መዘርዘር እችላለሁ። የዳቦ ማሽን ገጥመን እዛ ቦታ ላይ 300 የሚሆኑ ሰዎች ማለትም አቅመ ደካማና ኦቲዝም የሚሆኑ ሰዎች አሉ። እዛ ቦታ ዳቦ ማሽን ገጥመን ዳቦ በነፃ ቁርስ እንዲበሉ ለማድረግ ነው። ይሄ 10 ሰው አንሞላም ጓደኛ ማቾች ወይም አደ ግሩፕ የተሰራ ነው። አሁን ለምሳሌ የዳቦ ማሽኑን 10 ሰው አይሞላም አልኩ። ያ ገንዘብ የተሰጠበት ምክንያት ለምሳሌ ሂዊ ለንደን አለች፣ እህቴ ነች። የእሷ ወንድም የአዲስ ከጓደኞቹ ጋር ሰብስቧል። ሌሎች ሰዎች ደግሞ 5,000 10,000 50,000 ተደርጎ የተሰበሰበ ተሰብስበው በመጣ ገንዘብ ተገዝቶ ነው ሊገዛ ነው። ኦኬ ሊገዛ ነው። ዞሮ ዞሮ ከገንዘብ ጋር የተገናኘ ነገር አለው። እሺ የኔ አጭሩ ጥያቄ አሁን ለሜንታል ሳቲስፋክሽን ከሆነ የምትሰራው እርዳታን ሰዎች ሲረዱ ስታይ ደስ ስለሚል ከሆነ ከገንዘብ ጋር ሳትነካካ ቮለንተር ለምን አትሆንም? ለምሳሌ ቤታቸውን በማጽዳት ሆስፒታል በመውሰድ ልብሳቸውን በማጠብ ዞሮ ዞሮ እርዳታ ነው አይደል?
ገንዘብ በሌለበት ሳይደረስ ለምን በዚህ አይቀየርም? ምንድነው ችግር? እሺ ቴንክ ዩ። አሁን ለምሳሌ እኔን ብትጠይቀኝ ጉልበት ስራ ላይ ወይም ደግሞ በሆነ ነገር ላይ ተሳተፍ ብትለኝ የምኖረው እዛ አይደለም። አቅሜ በሚችለው ማድረግ የምችለው ነው፣ እናስተባብራለን፣ ያ ነገር ይሆናል። ለምሳሌ አሁን የዳቦ ማሽኑ ለመግዛት ስንፈልግ በሁለት ሰው አካውንት በተከፈተ መሰብሰብ የጀመር ነው። ያ ገንዘብ መሙላቱን ስናቅ እኔ የምመጣበት ጊዜ ስለነበር የረፍት ጊዜ ስለሆነ አሁን ያንን የዳቦ ማሽን እንገዛለን። ተገዝቶ የሚገጠምበት ግን በቦታው ላይ እንዲደርስና እነዛ ሰዎች እንዲበሉ ነው። ከዛ ውጭ ሌላ ዓላማ የለው። እነዛ ሰዎች ግን ሲበሉ አንድ ቦታ ላይ አይቆምም። እኔ የሆኔን አንድ ነገር ልጠይቀው እችላለሁ። በአጋጣሚ ሆነ እኛው የሚገባው ክፍለ ከተማው ልደታ ነው። በሚቀጥለው ቴዲ ችሎ ወይም አንድ ሰው ችሎ ደግሞ ሌላ ክፍለ ከተማ ላይ ይህንን አድርጎ ችግረኞቹን ታርጌት ያደረገው ሆኖ ሌሎች ወጣቶች የሚጠቀሙበት ከሆነ ያ ዳቦ ማሽን ስራ ይሰራል። 10,000 ዳቦ ማሽን ቢያመርት እኛ ችግር የለብንም። ወጣቶቹ ሰርተው ይለወጡ ነው። ይሄንን የምልህ ደግሞ እንደ አንድ ከተማ ተወልዶ እንዳደገ ልጅ ብዙ ጊዜ ስራ አጥ ነው ያለው፣ ስራ ፈጣሪ የለም። እንዲህ ነው የሚባሉ ነገሮች አሉ። መነሻ ሳይኖረው ማንም ሰው ከየትም እኔ ባደግኩበት ዘመን የሚረዳኝ አንድ ሀገር ውጭ ሀገር ያለ ዘመድ ኖሮ ቢሆን ኖሮ የሚያግዘኝ ሰው ቢኖር ኖሮ ስደት ላልወጣ እችላለሁ። ነግጃለሁ፣ ሰርቻለሁ። ኢኮኖሚካሊ በዛ በነበረኝ ጊዜ የሆነ ነገር ይኖራል። ይሄንን ነው ነገር ግን ባለኝ እሳቤ እኔ መጠየቅ ችዬ ቴዲን ብዬ ጠይቄ ያንን ነገር በአግባቡ ካላደረስኩለት ቴዲ ሊጠይቀኝ መብት አለው። በወቅቱና በሰዓቱ የሚደረጉ ነገሮች የሚሰሩ ስራዎች በማንኛውም ሰዓት ላይ መጠየቅ ይችላሉ። ለምሳሌ የሆነ ቦታ ላይ ይሄን መስራት ፈልጋለሁ ብሎ እየሰራ እኔ እንደ ሰው እዚህ አልኖርም፣ መምጣት አልችልም። እዚህ አይደለሁም የምኖረው ኖሬ ላይቭ እገባለሁ፣ ቲክቶክ ላይ አለው። በሌላ መንገድ ገቢ ማምጣት የምችልበት እድል ቢኖረኝ በሌላ ከዚህ የተሻለ ነገር ቢኖረኝ አደርገዋለሁ። ግልጹን የምነግርህ አክሰሱ እንትኑ ግን እውቀቱ አሁን ጌም ተጫወትና የሆነ ነገር አምጣ ብትለኝ ቅጣቱን ላልቀበል እችላለሁ። የራሴ ችግሮች ሊኖሩ ይችላሉ፣ ላላደርገው እችላለሁ። ጓደኞቼ ጋር ግን ጨዋታ ተጫውተን በመሃል ላይ አንድ ሰው መጥቶ ይሄን ቸግሮኛል ሲል እዛው ቁጭ ባልንበት ይረዳል። አንደኛው ነው። ሁለተኛው ያን ነገር ተከታትለን እንጠይቃለን። ምክንያት አለን። ለምሳሌ ጆይን አካውንት ለኩላሊት ታማሚ በለመንበል በ10 ቀንና በ4 ቀን በ5 ቀን እንዲሞላ የሆነባቸው ምክንያቶች ይህን ጥያቄ ነው። ልጁ ቢሞት እንኳን ብለን አንስተን እንሰብስብ። ቢሞት ከቤተሰቦቹ ጋር ውርስ አይደለም። ይሄ በበሽተኛ የሚሰበሰበው ገንዘብ እኛ በሰበሰብነው ገንዘብ 30% የተጠየቀ ሰው አውቃለሁ አገር ቤት ቁጭ ብለው። ይሄ ምንም ሀቅ ነው። ምንድን ነው ምክንያቱ ስንል እርዳታ ቦታ እንድትደርሱ ቲክቶክ እንድትመጡ እኛ ነን ያደረግነው ነው። በዛ ውስጥ የሚሄዱ ነገሮች እኔ እስከተቀመጥኩ ስልክ ገዝቼ ኢንተርኔት ኖሮኝ መብራት ኖሮኝ ጊዜ ኖሮኝ፣ በነገራችን ላይ ከምንም በላይ ጊዜው ነው። ጊዜ ሊኖረኝ የቻለበት ምክንያት ነው። ከዛ ውጭ ግን ወይም የመጨረሻ ጥያቄ ወደ ዮኒ ሄዳለሁ። አሁን ቅድም ሁሉም የሚስማሙበት አንድ ነገር አለ። እርዳታ ሲሰበሰብ ተባራሪ እንዲሆን የተወሰነች ሽርፍራፍ የሚሆን የሆነ ነገር ብቻ እውቅና የሚሆን ነገር ጥቅም አለው። ሪከርድ የምታደርጉ ሰዎች እጃችሁን ቄጤማ አድርገውና ይህን ሪከርድ እንዳታደርጉ። ይቺን በደንብ ሪከርድ አድርጉ ነው መሴጁ። ይገባኛል። ፖለቲከኛ የሆነ ሰው አቀባብላችሁ ጠብቁ እያለ ነው። ቀጥሉ። እንደ አንድ ግለሰብ ጠይቀኝ፣ እግዚአብሔር ምስክሬ ነው። እኔ ኢትዮጵያዊ ማንኛውም ዲያስፖራ ቀረ የሚለው አይመስለኝም። ቁጭ ላልኩበት ለነዳጅ ለኔትወርኬ ውሃ ጠጣለሁ፣ ሰዎች ልካለሁ፣ ለዚህ ይህን ያህል ቻርጅ አደርጋለሁ ብትል ሰው አንተ ጋር ሲመጣ ፈቄ ምን ያህል ቻርጅ እንደሚያደርግ አውቆ ይመጣል። አሁን እኛ ጋር ችግሩ መሰለ ጭራሽ እየተጎዳችሁ እንደሆነ እኮ ነው የምትነግሩልኛ። እኔ ጉዳታ ተጎዳዋል አልኩ። በነገራችን ላይ የምጎዳ መስሎ ቢታየኝ ራሴን የምወድ ሰው ነው። አንድም ቀን አላደርገው። ቢጎዳኝ ከራሴ ህይወት ላይ የሚያጎለኝ ነገር ቢኖር አላደርገው። ሐቁን ነው የምነግርህ። ግን መጥቼ እዚህ አሁን አዲስ አበባ ላይ መጥቼ በማደርገው ነገር ደስተኛ ሆኜ ስለማደርገው ቦታው ላይ ብትገኝ ምናልባት ኔክስት ዊክ እሑድ ቀን ያንን የዳቦ ማሽን አስገብተን እዛ ቦታ ላይ የተቀመጡትን ሰዎች አይተህ ምን አይነት ደስታ እንዳለው ቦታው ላይ ከተገኘ ነው የሚገባ። የሄዱ ሰዎች ሲመጡና ሲያዩዋቸው የሚሆን በተለያየ መንገድ ነው ማውራት። ለምሳሌ ዳቦ ማሽኑ የማን ነው? ባለቤትነቱ በማን ስም ነው? አሁን ባለቤትነቱ ኦልሬዲ ለድርጅቱ ገዝተን ስጦታ አይደለም የምንሰጠው። ከክፍለ ከተማው ጋር ዲል እናደርጋለን፣ ውል ይደረጋል። ምንም አይነት ያ ማሽን ካልሰራ ወይም አገልግሎት ላይ ካልሆነ ሌሎች መስራት ለሚችሉ ሰዎች ይሰጣል።
ከድርጅቱም ጋር ይሄንን ነው አንድም ሳምንት የፈጀብኝ። የተለመደ አሰራር አለ። ታመጣለህ ዕቃ፣ ይሄ ብርጭቆ ነው ለእርዳታ ድርጅት ሰጠዋለህ። ነገር ግን ያ እርዳታ ድርጅት ሲፈልግ ያስቀምጠዋል፣ ሲፈልግ ይሰራበታል። እኛ እያለን ያለው ነው ግን አክቲቭ ነው ያለው። ጥያቄ ምንድን ነው? በተወሰነ መልኩ ጥቅሙ ምንድን ነው? እየተናገርኩ ነው እኔ ሀቁን ነው የምነግርህ። ማለትም እዚህ ጋር በነገራችን ላይ የለውም ወይም ይሄ ነገር እንዲህ ነው ምን ከሰው ጋር የሚያገናኝ ብዙ ነገሮች አሉ። ሆም ይባል ወይም ደግሞ ያንን ነገር ስታደርግ የምታይባቸው ነገሮች አሉ። ከዛ አልፎ እንግዲህ መናገር ስላለብኝ አሁን እዚህ ጋር ነው የምናገረው። እኔ የዛሬ 4 ዓመት ላላወራ ላልናገር የምችልበት አጋጣሚ ተፈጥሮ ኦፕራሲዮን አድርጌ ነበር። ኖርዌይ ላይ አንድ ሰው በቂ ስራ ሰርቶ ችግር ካጋጠመው የሕክምና በሌብና መንበል ከደሞዙ 64 ከመቶ ይከፈለዋል። ጊዜ አለው። እኔ 6 ወር ኢትዮጵያ የመኖር መብት አለኝ። 6 ወር ኖርዌይ መኖር ይችላል። ይሄ ፐርሰናል ጉዳይ ነው። በነገራችን ላይ ተገድጄ የማወራው ስላልሆነ ነው የማወራው። በቂ ገቢ አለኝ። ማንም ሰው ሰርቶ ከሚያገኘው እኩል በቂ ገቢ አለኝ። ያ ሆኖ ቁጭ ብያለሁ። ዲፕሬሽን ሊኖረኝ ይችላል። ይሄን ነገር ባላደርግና ቁጭ ብል ገንዘቡ እንኳን ቢኖር ብዙ ከጓደኞቼ ጋር ነው። ለአንዴና ለመጨረሻ ጊዜ ይህን ጥያቄ በጣም በቀላል አማርኛ ላቅርብ። አሁን ሁሉም እርዳታ ሰብሳቢዎች አንድ ሰባኪዎች በቃ ሁልጊዜ አንድ ሰባኪዎች የምታውቋቸው የሚናገሯት ነገር አለች። የትላንት ህይወቴን ብታይ ይላል። አሁን የትላንት እኔ አሁን እዚህ ነገር ውስጥ ከገባሁ በኋላ እንጂ እኮ የትላንት ህይወቴን ብታይ ይለዋል። እና አሁን ሁሉም ከሞላ ጎደል ሁሉም እርዳታ ሰብሳቢዎች እኔ እዚህ ነገር ውስጥ ባልገባ እኮ ከበቂ በላይ ያለኝ ሰው እኮ ነኝ፣ ለሰዎች ቆረሰው ምናምን ቆይ ሁሉም ነው የሚሉት። ሁሉም ይላል። እንደውም እዚህ ውስጥ ከሰውነት ተራ ወጣሁ እንዲሆንኩኝ ምናምን ይላል። ኦኬ አሁን ቀላሉ ጥያቄ እርዳታ ውስጥ ገብተህ ጥቅም አለው የለውም? አንድ ነገር የምነግርህ ጥቅም አለው። የኢኮኖሚ የገንዘብ ጥቅም የሚያስብ ሌላ ጉዳይ። ጥቅም አለው ስል ግን የሰውኛ የራስህ እኔ ያነገርኩህ እኔ ተጠቃሚ ነኝ። እኔ በጣም በምንድን ነው የምትጠቀመው? ቴንክ ዩ። ይሄን እንደዚህ ነው መወያየት ከቻለን ይሄ ነው ደስ የሚለኝ። እኔ ተጠቃሚ የሆንኩበት ኖርዌይ ላይ በጣም በዲፕሬሽን ሰዎች የሚያልቁበት ነው። እኔ ካለኝ የጤና ሁኔታ ወይም ደግሞ ካለውበት ኮንዲሽን አንጻር ሶሻል ሚዲያን ቲክቶክን ጉልበት ባልሆነ ጉዳይ መስራት እችላለሁ። አይምሮዬ ላይ ባለ ሚዲያን ለምሳሌ ምነግርህ እዚህ ከመምጣቴ ወይም ይሄን ከመሆኑ በፊት አንድ ነገር አደርግ ነበረ። ምንድነው እሱን ወርበውሽ አንድ ነገር ማደርግ የነበረው በኢሳት ላይ ተሳትፌያለሁ። በጋዜጠኝነት ካሜራ ገዝቼ በወቅቱ እሰራ ነበረ በተለያዩ ይሄ ምነግርህ ኖርዌይ ላይ 1 2 3 ብለህ አሁን ለምሳሌ 1 2 3 ብለህ በነጥብ ልትነግረን ትችላለህ። ላስቀምጥልህ ይችላል። በደንብ አስቀምጥልህ እንደዛ ብቸኛ ሆነ ወይም ደግሞ ሰዎችን በማታገኝበት ሁኔታ ቲክቶክ ላይ ስገባ በደንብ ሰዎች አገኛለሁ። አገር ቤት በዛ በጎ ነገር የተደረገላቸው ሰዎችን አገኛለሁ ማለት ምን አይነት ሰዎች ነው? እኛን እንደኛ መልካም በጣም በሚገርም ሁኔታ ምናልባት ሰው የሚቆጥረው የሚሳደበው ወይም እንዲህ ነው ብሎ የሚለውን 3 እና 4 ሰው ነው። እኔ ደግሞ የምመለከተው መልካም ሰዎች ግልጹን ልንገርህ ቴዳችን አንዴ ይኸውልህ አንተ ስጠይቀኝ ካላስጨረስከኝ ለሪከርድ እንዲመች ከሆነ እንደፈለግጠኝ፣ ካልሆነ ግን እንድንወያይ ከሆነ ግን በስነ ስርዓቱ የምጠይቀኝ ልመልስ። እንደዛ ባህሪ የለኝም። ህዝብ ያቀኛል፣ ችግር የለም። በነገራችሁ ላይ ይሄንን ሙሉ በነፃ ስጣችኋለሁ፣ ቴሌግራም ላይ ያስቀምጥላችኋለሁ። ለአንተም ተወስዷል፣ ችግር የለውም። ምን የትም ቦታ ላይ ለጥፈው እንደምታውቁት ታውቁኛላችሁ አይደል? ሙሉ በነፃ መሰጣችሁ። ኦኬ አሁን የኔ ጥያቄ በግልጽ የምትጠቀማቸው ጥቅም ምንድን ናቸው? አሁን መልካም ሰው ካልክ መልካም ሰው ለማግኘት ወደ የግድ እርዳታ ውስጥ መግባት የለብም። ቸርች ሜድ ሊኖርብህ ይችላል። የሆነ ቦታ ብትሄድ ታገኛለህ። አሁን ካልመለስክ ምን ይገባኛል፣ ችግር የለውም። ግን የምታገኛቸው ለምሳሌ እነዚህ የምታገኛቸው ሰዎች ወደ ገንዘብ የምትቀይራቸው ናቸው። ከባለስልጣን ጋር አስተዋውቀሃል፣ የቢዝነስ አይዲያ ትከፍታለህ። ጥቅሞቹ ምንድን ናቸው? እስኪ 1 2 3 ብለህ ንገረን። በቃ ቴንክ ዩ። አሁን የጠቀስካቸው ነገሮች ለማድረግ ከዚህ በፊት የነበርኩበት ፖለቲካው በደንብ አድርጎ ያገናኘኛል። ፖለቲከኛ በላቸው ቢዝነስ ብትልም በቢዝነስ ዓለም ያደግኩ ሰው ነኝ። ነጋዴ ነበርኩ ነኝ። ችግር የለብኝም።
ከዛም አልፎ ደግሞ እንግዲህ ያው የስልጣን ጉዳይ ምናምን እንዳልሆነ ግልጹን እነግራለሁ። ከዛ ውጭ ግን ሶሻል ሚዲያ ላይ የሀሳብ ውይይት ነው ብዙ ጊዜ የምናደርገው። በዛ መሀል ነው እርዳታ ኮመን እኔ ስራ ነው ተብሎ ሲባል ራሱ ከሚያናድዳቸው ሰዎች አንዱ ነው። እርዳታ ስራ ሆኖም አያውቅም ለእኔ። ስራ የሚባል ከሆነ ሰዎች እየሰሩበት ያለው ነገር ግን በዛ ውስጥ ሆኜ በዛ አሁን በምትለው ነገር ውስጥ ሆኜ ሰዎች ቸግሮናል ብለው ጠይቀው የሆነ ነገር ተጠይቆ በዛች ቅጽበት ተሟልቶ የሰው ልጅ ድኖ ስታይ በልቶ ስታይ ያንን ችግር የሚቀረፍበትን ስታይ ደጋግ ልቦች ባሉበት የኔ መጠየቅ አሳፋሪ አይደለም። እባክህ ቴዲ እነዚህ ሰዎች እንዲህ አይነት ፈልገዋል ብዬ ስናገር ማንንም አስገድጄ ሰጥቶ አያውቅም። ማንም ሰው ይሄን ካልሰጠኝ ይሄን አደርጋለሁ ወይ ይሄንን ማስታወቂያ ሰርቼ እላለሁ ይሄንን አደርግ ብዬ ያልኩት ሰው የለም። ይሄ ግልጽና ግልጽ ነው የምነግርህ። በጣም ሞጋች ነኝ፣ እጠይቃለሁ። ባልገባኝ ነገር ላይ እጄን አላስገባም። ቢዝነስ ሀሳብ ካለኝ ደግሞ ችግር የለብኝም። አደ ቢዝነስ ማሰብ የሀሳብ ከውስጤ ወጥቷል። በግልጽ የምነግርህ ከንግድ ጋር ከጥቅም ጋር የተገናኘ ሀሳቦች ቢኖሩኝ ዛሬም ማድረግ ይችላሉ። ዛሬ የነገር ዳቦ ማሽን እኔ በጣም ውስብስብ ነገሮች እንኳን በጣም የሚገባኝ ልጅ ነኝ። ቀላሉን ጥያቄ እንዴት እንደሆነ አልገባኝ። ተገባችሁ ወይ ይሆን ያስረዱኛል። እንደ እየነገርኩህ እኮ ነው፣ እያስረዳው እኮ ነው። አይደለም አልኩ እኔ አሁን አንተ እኮ እያልከኝ ያለው አንተ ሳቲስፋክሽን ስለምታገኝ ወይ ደስተኛ ስለምትሆን ለምን ሄደ እግር አታጥብም? ለምን ሄደ ጨርቅ አታጥብም? ለምን በገንዘብ የሚገኝ ወይም ደግሞ እኔ ጠይቄ የሚገኘው ገንዘብ መጥቶ የሚበሉት ሰዎች፣ የሚጠጡት ሰዎች ወይም የሚታከሙት ሰዎች፣ የዳኑት ሰዎች እያሉ ማየት የምትችለው ነገር ፊት ለፊት እያለ አይ ሌላውን ለምን አታደርገውም ነው እያልክ ያለው። አሁን ኮስችን ያ ስለሆነ እኮ ነው። ፊታውራሪ ሲናገር ለምሳሌ ፊታውራሪ ሲናገር አንዳችንም ያለ ጥቅም አንሰራም ማለት ለዚህ እሱ ነው ፊታውራሪና እኔን የሚለየንን ነገር እንግዲህ እኔ ለምሳሌ ምንም አይነት ነገር ባይኖረኝ ይሄንን ስራ ለሳቲስፋክሽን እየሰራው ነው ብዬ ጥያቄ ውስጥ ብትከት መብት ነው ብትለይ ማለት ነው። ከዛ ውጭ ግን እግዚአብሔር ይመስገን ኢትዮጵያ ውስጥም ቤት አለ፣ ችግር የለብኝ። መጀመሪያ ከድሮ የነበረኝ ነው። ካርታውን አውጥቼ ልሰጥ ይችላል። ምንም አይነት ችግር የለብኝም። ሁለተኛ እኔ ኢትዮጵያ መጥቼ ታክሲና ባስ ላይ ተጠቅሜ መሄድ የምችል ምንም አይነት የህሊና ጫና የሌለብኝ፣ የገንዘብም ደግሞ ማንም ሰው የፈለገ ሰው መጥቶ አካውንት የሚባለው በሙሉ ቼክ አድርጎ ፐርሰናል የሆነ ነገር ይሄንን ነገር ለዚህ ጉዳይ ይሄ ብር እዚህ ላይ አለ ካለኝ መብቱ ነው፣ መጠየቅ ይችላል። እፍረትም የለኝም፣ ወደኋላም አልሸሽም። ግልጹ ነው የምነግርህ። የህሊና ረፍት ብዬ ስል ደግሞ በግልጽና በግልጽ ነው የምነግርህ። ደስተኛ ሆኜ እድሜ ጨምሬ እንደምኖር ሐቁን እነግርሃለሁ፣ መረቅበታለሁ። ደስተኛ ሆኜ ነው ዛሬ እንኳን መጥቼ ኢትዮጵያ ላይ መጥቼ ከቤተሰቦቼ በላይ ቤተሰብ ሆነው የሚጠይቁኝ እነዛ ያገዝኳቸው ሰዎች። አንድም ሳንቲም እኔ ከእርዳታው ከመርዳት ውጭ ከማስተባበር ውጭ አንድም ሳንቲም ተጠቃሚ አይደለሁም። ለግሌ ተጠቃሚ ይሄንን በግልጽ ነው የምናገር። መቶ በመቶ ማንም ሰው እኔ ግን ማምነው መን ካልከኝ ሚኪን አምነዋል። ትችላለህ፣ መብት እኮ ነው። ማናችሁም የእርዳታ ስራ በተወሰነ መልኩ አድቫንቴጅ ሳይኖረው ማንም እየተሞለጨ አያደርገውም። ፋክት የሚታገዘው አድቫንቴጅ አለው፣ መልካም ነገር የሚድኑ የሚታከሙ ሰዎች አሉ። በተወሰነ ደግሞ የራሱ የሆነ አድቫንቴጅ አለው። ኤንጂኦን ብትለኝ ኤንጂኦ ተጠቃሚ ስለሆነ ነው የሚሰራው እንኳን ግለሰብ እና ይህን ሙሉ በሙሉ 5 ሳንቲም እኔ ጋር አልደረሰም። አምላክ ነኝ እያለ ዮኒ ዛሬ ያየሁት ሚኪን አልጠይቀውም በተአምር። መጨረሻ የተመቸ ልጅ ነው። እግዚአብሔር ሚኪ በጣም ነው። ሚኪን አልጠይቀውም በተአምር። ሚኪን እንዲያውም ይቅርታ ነው አሁን ለምሳሌ ዲያስፖራው የሚጠይቀው እኮ የሚታወቅ ነገር ነው። አሁን ለምሳሌ 100% ቮለንተርን እንኳን ብትሆን እንኳን ቮለንተር ሲሆኑ እንኳን የሆነ ምሳ ይዘጋጅላቸዋል፣ ውሃ ይዘጋጅላቸዋል፣ የትራንስፖርት የሆነ ካርድ ይሰጣቸዋል። ባደጉት ሀገራት እንኳን እኔ አንድ ሰው 10 ምናምን ሰዓት ላይ ሰው ለመርዳት ቁጭ ብያለሁ ስትል ቤተሰብ ይኖርሃል። ምን ኮመን ሰንስ እንጠቀም ገባህ? የምታወራቸው ሰዎች የምታገኛቸው ሰዎች ይኖራሉ። አሁን ይህን ጥያቄ የምጠይቅ እኔ ባትጠቀም ይገርመኛል፣ ብትጠቀም ደግሞ ደስ ይለኛል። ለመሰለ ደስ የሚለኝ አንደኛ ወጪዎች አሉብህ፣ ሰው ነህ። ግን እነዚህ ነገሮች የኔ
ጥቅሞች ናቸው ስትል ከዚህ በኋላ የሚመጡ ዲያስፖራዎች የሚረዱ ሰዎች ኦኬ ፍቄ ጋር ከሄድን ልክ አሁን ገንዘብ ልትልክ ስትሄድ አንደኛው $100 በ1000 ብር ልካለው ካለ አንደኛው በ980 ብር ልካለው ካለ እንደምታወዳድረው ማለት ነው። አሁን ለዲያስፖራው እኮ ነው ዲያስፖራው ግልጽ የሆነ ነገር ለመንገር ያህል አሁን ግን በቃ ግልጽ የሆነ ነገር ይሄ ነገር ምንድን ነው አልተጠቀምንም ካላችሁ ደግሞ የምንሰማው ነገር እየተጠቀማችሁ እንዳለ ነው እንደምትሰሙት ነው። ከእናንተ የተደበቀ ነገር የለም። አሁን ወደ እንትኑ እንምጣና ወደ መጨረሻ ወደ እንትኑ እንምጣና ኦኬ ቮለንተር ከሆናችሁ ለሳቲስፋክሽን ከሆነ የምትሰሩት ፍቄ ኖርዌይ፣ ተስፋዬ ዛህረጌው፣ ሌላም ስም ጥሩልኝ ሚኪ፣ ሌሎችም አንድ ላይ ሰብሰብ ብላችሁ ለምንድን ነው በጋራ ማሰሩት? እሺ በጣም ጥሩ ጥያቄ። ቅድምም ወደዛ ነበረ። ለምሳሌ እኔ አንድ ነገር ልንገር። ተስፍሽ የሚሰራው የራሱ በአረብ ሀገር ልጆች ላይ ወይም የሚያደርጋቸው እንቅስቃሴዎች አሉ። ለምሳሌ አስክሬን ማስገባት ከዚህ በፊት የሁሉም ሰው ጥያቄ ነበረ። በከሌ ሞቷል እባክህ ዮኒ፣ በከሌ ሞቷል እባክህ ፍቄ ተብሎ ሞክረንም እናውቃለን። ለማስገባትም ሲሞከር ደግሞ ያለው ፕሮሰስ ወይም ያለው ጥያቄ ብዙ ነበር። በፊት ሁሉ ቦታ ላይ ሳይገባን እንገባ ነበር። ሁሉ ቦታ አረብ ሀገር ከሌ ከስራ ተባረረች ሩጡ ይጨንቃል ታደርጓል። ላይቭ ላይ ነው ቁጭ ያልከው ሰው። አሁን ግን አረብ ሀገር እንደዚህ ሆነ ሲባል እነ መሲ ያሉ እነ ሳሪያ ያሉ ትላለ። ሌሎቹ ጋር አረብ ሀገር ሰው ሞቷል ይሄ ነው ሲባል ተስፍሽ በዚህ ጉዳይ ላይ ስራ እየሰራ ነው፣ ሄዶ ያንን ነገር መጠየቅ ይችላል። ወይም ሲገቡ ደግሞ የሚቀበላቸው የራሱ ነው። እኔ አሁን ለምሳሌ አመት ምናምን በግልጽ ቁጭ ብለን እናውራ ብንል እርዳታ ትልቅ እርዳታ የሚባል ተሰብስቦ አያውቅም። ለምን? የረሃማ ጉዳይ ከመጣ በኋላ የረሃማ ጉዳይ ከፍተኛ የሆነ ጭቅጭቅ አስነሳ። ኩላሊት ታማሚ በል ምናምን ብዙ ሰዎች መዳን የሚፈልጉ ሰዎች አሉ። ከዛ ጭቅጭቅ በኋላ ግን የተነሱ ነገሮች ስላሉ ያ ነው። ከዛ ውጭ ግን ለምሳሌ አሁን እኛ እንደ ግሩፕ ቁጭ ብለን ጥያቄዎች አሉ እንሰበስባለን። የሆነ ቦታ ላይ ወይ ሰው ይሄንን ሆኗል አሊያም ደግሞ በሚቀጥለው ሳምንት የከሌ ልደት ነው ይሄንን አድርገን ምሳ እናብላ የሚባል ነገር ይነሳል። አሊያም ደግሞ የሆነ ሰው በቅርብ ቀን እንኳን ስራ መጀመር የምትፈልግ ልጅ አለች፣ ይሄንን ፈልግ። ያችን ጥቃቅን የምትመስል 3-4 ልጆች የሚማሩ ልጆች አሉ። እነዚህን ነገሮች ለማድረግ ሁሉ ሰው አይችልም። ለምሳሌ መቄዶንያ እስኪ አዲስ አበባ ውስጥ ያለውን ችግር በሙሉ መቅረፍ ችሎ ሁሉ ሰው ተረባርቦ እዛ ላይ ይሁን ብትል ሊሆን አይችልም። ሁሉም በፊናው መሮጥ የሚገባው የሆነ በአካባቢው በሚችለው አቅም ማድረግ የሚችለው ነገር ካለ ቢያደርግ ኢትዮጵያ ላይ ካለው ችግር አንጻር አይቀርፈው አይደለም። የቲክቶክ ላይ አሁን በጣት የምንቆጥረው 10 እና 20 ሰው ዩኤስኤድ እንኳን ገብቶ ኢትዮጵያ ውስጥ ያለው ችግር በአቅምና በገባ ልክ ግን ማድረግ ከቻል ቢያንስ 2 እና 3 ሰው መድረስ የምትችል ከሆነ ዋይኖት ለምንድን ነው የማታደርገው? አሁን ቴዲ እያልክ ያለው እኔ አንድ ነገር አንተ ልጠይቅ መልሽ። አንተ ቴዲ እዚህ ጋር ቁጭ ብለሃል። ስንት ዓመት አወያይተሃል? የኢትዮጵያን ፖለቲካ ፈታሃል። 4 ኪሎ የሚገባ ሰው አምጥተሃል። ችግሩን አይተሃል። በዛ ደረጃ ካልሆነ ያንተ መወያየት እዚህ ጋር ምን ይሰራል ብዬ ብጠይቅ የሚያመጣው መፍትሄና ለአንተ ከሙያ ካንተር ጥያቄ ስላለ እትመልስልኝ። ህዝብ በሚያውቀው ደረጃ ምርጥ ፖለቲከኞችን አፍርቻለሁ። ህዝብ በሚያውቀው ደረጃ ሰላማዊ ውይይቶችን አስተምሬያለሁ። ህዝብ አይደለም እኔ ኢትዮጵያዊ ቀርቶ አሜሪካንም እኮ የአሜሪካንን ፖለቲካችን የአሜሪካን ችግር አፈታም ሲኤንኤን አለ ፎክስ አለ ያው እያወያዩ ነው። ቴንክ ዩ አወያየ ማለት ችግር ትቀርፋለህ ማለት ምን አለ? አወያየ ማለት ችግር ትቀርፋለህ ማለት አይደል? ቴዲ ምን አለ? ሲኤንኤን አለ፣ ቢቢሲ አለ፣ ሌላው አለ። ለምን አንድ ሚዲያ ብቻ አልሆነም ብለህ ለምን አትጠይቅም? ለምን ሲኤንኤን መጣ ለምን ሌላው መጣ ብለህ አትልም? ምክንያቱም በየፊናው አየህ ይሄ ነው ጥያቄ ላይ ሲመጣ ፕሮፌሰር ኖ ቴዲ እኔ በዚህ ነገር መድረክ ይዘህ በትክክሉ ማለትም ጥያቄ ነው። አንድ ጥያቄ ልጠይቅህ ይችላል። ዛሬ አሁን ሳትሰደብ ሳትዘለፍ ተከብረህ እንደመጣ ተከብረህ እንድትሄድ አድርገሃል አላደረኩም? አድርገሃል። ደስተኛ ነኝ። በደስታም ነው የመጣሁት አይደለም። ይኸውልህ ቴዲ በደስታም ነው የመጣሁት። የሆነው ሚያ ነው። ቁጭ ብለን ከተወያየን እኮ እንጨርሰው ነው። አሁን ይሄ ጥቅም ነው ጥቅም አይደለም? ጥቅም ነው። በቃ ስለዚህ ኦኬ። አሁን በገንዘብ ግን አይተመንም። በገንዘብ ለምን ትተምነዋለህ? ይሄንን የመሰለ ነገር ለማድረግ ሁሉ ነገር ለምን በገንዘብ ይተመናል? የሰው ልጅ ሊያገኘው የሚችለው መልካም ነገር ሁሉን ከጥቅም ጋር ለምን ይያያዛል? ኖሮት ነገርኩህ እኮ እኔ በንግድ ዓለም ነው ያደግኩት። ኖሮት እንትን እናድርገው። ይኸውልህ ፍሬም እናበጅለትና
አሁን አንተ ፍቄ በቃ በእንትና ፍቄ እርዳታ ሲሰራ ፍቄ ምንም ጥቅም አያገኝም፣ ለሳቲስፋክሽን ነው የሚሰራው። በተረፈ በዚህ የሚያዝለት ምክንያቱም ለጽድቅም አይደለም፣ በነገራችን ላይ ለጽድቅም አይደለም። በዚህ ጽድቅ አለ ብዬ ከሚያምኑት አይደለም። ግልጹን ነው የምነግርህ። ራሴን ቴራፒ ያደርግበታለሁ፣ ለራሴ ይጠቅም። ምክንያቱም የምከፋበት ቀን ይኖራል፣ የምደሰትበት ቀን አለ። ሁልጊዜ ደስተኛ አትሆንም። ይሄንን 100% ነው የምነግርህ ቴዲ። ሌላውን አማራጭ ለምሳሌ እኔ አሁን እርዳታ ስራ ነው ወይ ብትለኝ ስራ አይደለም። ይሄ ነገር በዚህ መንገድ እኔ ባልኖር ሰዎች ይሞታሉ፣ ሰዎች ይራባሉ ብዬ ከሚሉት አይደለም። ምክንያቱም ለእያንዳንዱ ያዘዘለታል። ነገ ጠዋት ላይ አላስፈላጊ ቢሆንና ሌላ አይነት ነገር ማግኘት መስራት ይችላል፣ አይምሮን የሚያሳርፍ ነገር ቢኖር አደርገዋለሁ። እሺ አሁን እያልከኝ ያለው አንድ ነገሮች ምንድነው? እንደዚህ እመንና አይ ጥቅም ስለማይገኘው በል የምትል ከሆነ ግን አይሆንም። ኖ እኔ እኮ እያስገደድኩ አይደል። በቃ አሁን ነገር ይበል ተስፍሻለ እዚህ ጋር ተስና አላገኝም ለአይምሮ የሳቲስፋክሽን ነው አለ። የምንቀበል ተቀብለናል፣ የማንቀበል አልተቀበልንም። እኔ ከማይቀበሉት ጎን ነኝ እኔን ከጠየቀኝ። እሱ ግን የሚቀበሉት ሰዎች አሉ፣ የሚቀበሉት ይቀበሉታል። ተስ የሚለውን እንስማ አንዴ በዚህ ጉዳይ። እሺ በዚህ ጉዳይ እኔ ከእርዳታው ብዙ ጥቅም አግኝቻለሁ። ከእርዳታው ብዙ ጥቅም ያገኘሁት በመጀመሪያ ደረጃ የሰው መውደድ ነው። ልክ እንደዚህ እንዳያችሁት አንበሳ ተሰጥቶኛል ዛሬ። ሌላው ነገር ለነፍሴ ነው፣ ለልጄ የሚሆን ጡር። ምናልባት ዓለም ላይ ስሰራ የነበረውን ኃጢአት በዚህ መልኩ አንድ እህቴን ወንድሜን ማገዝ ከቻልኩ ያንን አደርጋለሁ። ከዛ ውጪ እንደ ልዩም ስንከፍት ስራ ለማስኪያጃ አገሪቷን በምትፈቅደው መንገድ ዓለምን በሚፈቅደው መንገድ ለስራ አሰሪዎች ለፋይናንስ በጀቶች ውስጥ መሃል ተካቶ የሚሰሩ ነገሮች ይኖራሉ። በአንድም በሌላ መንገድ እጅግ በጣም ብዙ ሰዎች የሚወዱ የሚያከብሩና ቦታ የሚሰጡ ነገ ለምትመጣው ነገር ላይ መልካም ስምህና የምትሰራው ነገር ብዙ ነገር ይዞልህ ይመጣል። ይሄ ይታወቃል። እኔ ድሮ በፊልም መስራት ነው የምታወቀው። እርዳታ ላይ ስለምታወቅ ግን ብዙ እናቶች ይጸልዩልኛል፣ በርታ ይሉኛል። ኖርማል ላይፍን ገብቼ ሳወያይ ብዙ ነገሮች ጊፍቶች ላገኝ ይችላለሁ። ሰው በራሱ ፍላጎት የሚሰጠው ነው። እነዚህን ለመሰብሰብ ግን አይደለም የምቀመጠውና የምረዳው። ስረዳ ግን ለነፍሴ ያልኳችሁን ነገር ቦታ ሰጧለሁ። አሁንም የጀመርኩትን ፕሮጀክት የተሻለ ደረጃ ደርሶ ፍሬም ማስያዝ ነው ፈልገው እንጂ እኔ ራሴ በራሴ አካውንት ሰብስቤ ረድቼ ማቀው ነገር የለም። ኦልሬዲ የታመመውን ሰው አካውንት ነው የምንሰጠው፣ ለራሱ እንትን ይላል። ምናልባት ጊፍት በጣም ተሰጥቷቸው ከሆነ እንኳን እኛ ቤት የተቆረጠውን ነገር መልሼ ሰጣቸዋለሁ፣ በእርዳታ ከሆነ ማለት ነው። ከዛ ውጭ ግን ምንድነው እኔ የምሰራቸው ፕላን ያዝኳቸው ነገሮች አሉ። ከሰው ጋር በጋራ የምሰራው ለምሳሌ እውቅና ካለ የሆነ ቢዝነስ ይዘህ ብትመጣ በዛ እውቅና ተጠቅመህ ብዙ ትሰራለህ። ዩቲዩብ አለኝ ብዬ ሳስተዋውቅ እኔን የሚወደኝ ሰው ይከተላል። የሆነ ቪዲዮ ብሰራ ነገ የተሻለ ነገር ተንተርሼ ልሰራበት ይችላለሁ። ስሙ ይዞ የሚመጣው ነገር አለ፣ መልካምነቱ ይዞ የሚመጣው ነገር አለ። ከዛ ባሻገር ግን የምሰራቸው ነገሮች ለነፍስ ዋጋ የምንሰራቸው ነገሮች ቢያመዝኑም ሰዎች ደግሞ ደስ ብሏቸው በራሳቸው መንገድ አንዳንድ እኮ ቤቱንም አሳልፎ ለድርጅት ይሁን ሊል ይችላል፣ ለራስ ማረፊያ እንደዚህ ይሁን ሊል ይችላል። እኔ ለምሳሌ የሆነ ቦታ እርዳታ ልሰጥ ሲሄድ የዛሬ 2 ዓመት ነው 3 ዓመት ሙሉ የፕሌን ቲኬቴን አንድ ሰው ነው ችሎልኝ ሄደው በቃ አንተ ደስ ስለምትለኝ ይሄንን ዘና በል ፈታ በል ብሎ ይዞ የሸፈነልኝ ሰው አለ። ከዛ ውጪ ባላቸው ነገር ያላቸው መውደድ ለመግለጽ እህት ወንድሞቼ ደግሞ በፍቅር የሚያደርጉልህ ነገር አለ። እዛ አረብ ሀገር ላይ ስትሄድ ሽቶ እንኳን አንድ ሽቶ ገዝታችን ፍቅር የምትገልጽልህ ከሆነ ያለኔ መልካምነቷን ነው፣ ፖዚቲቭ መሆኗን ነው። ምንም አልተጠቀምኩም ምንም አይደለም በሚለው ሂደት ሳይሆን እንጀራዬ ግን አይደለም። ኦልሬዲ ይሄ ነገር ለኔ ያኖረኛል ብዬ እዛው ሰምጬ የምቀርበት አይደለም። አሁንም መስበር ከያዘልኝ በኋላ ፍሬም አብጅቼ መሄድ የምፈልገው ሌሎች ስራዎች ላይ ማተኮር የምፈልገው ጉዳይ እንጂ በሚደረግልኝ ነገር አሁንም የሚሰጠኝ ሰው ካለ የግል አካውንቴን ሰጣችኋለሁ። ባረኩት መልካም ነገር መጥራት የምትፈልጉ ትረዱኛላችሁ ማለት ነው። ይሄ ነው ያለው ነገር። ከሰው ጋር ተዋወቃለሁ። አንደኛ ሰውን የምታውቃቸውን ሰዎች ወደ ገንዘብ ትቀይራለህ። አሁን ብዙ ሰዎች የጎደላቸው ምንድን ነው? በነገራችን ላይ ፌመስ መሆን አንደኛው ጥቅሙ ሰዎችን ታፈራለህ። ያፈራቸውን ሰዎች ደግሞ ወደ ገንዘብ መቀየር እኮ ነው፣ ሌላ ነገር የለውም። ንግድ ቤት ብትከፍት ወይ የሆነ ነገር ብታደርግ የሆነ ቢሮ ብትገባ ማነህ አትባልም። ይሄ ራሱ ትልቅ ገንዘብ ነው፣ ብዙ ሰው ማይገባው።
ስለዚህ እውቅና ያስገኝልሃል። እውቅና ካስገኝልህ ብዙ ፊቸሮችን በቃ ትከፍታለህ ማለት ነው። እና እሱም በገንዘብ ይተመን የሚባል አንድ ሌላ ሰው ምንም ህዝብ ማያውቀው ሰውዬ ላገኝ የማችለው ነገር አንተ ታገኛለህ። ለምሳሌ ፍቄ የሆነ ቢሮ ብትሄድ ዶክመንት ይዘህ ዶሲ ይዘህ በዚች ጉዳይ ላይ እንደዚህ የተቸገሩትን ለመርዳት ፈልጋለሁ ቦታ ስጡኝ ምናምን ብትላቸው ኦኬ ፍቄ እናውቃለን ይለዋል። እንዲሁ እርዳታ ላይ ባትመጣ ግን ዝም ብለህ ብትሄድሳ በእጅ ነው በእግር ነው የመጣው ይላል። በዚህ አጋጣሚ እውቅናዬን ተከትሎ 1 ሚሊዮን ብር ያኔት እንትን ብሎልኛል። ቻሌንጁን መልእክት ላስተላልፍ ብዬ ነው። 500 ሺህ እንዲሞላ ፎሎ ያድርጉኝ። 1 ሚሊዮን ብር ልሸለም ቻሌንጅ ጀምሬያለሁ እና ያው በእውቅናው የመጣ ነው ልላችሁ ነው። አመሰግናለሁ። ቴንክ ዩ ፎሎ አድርጉት። 500 ሺህ ሲሞላ 1 ሚሊዮን ብር ያገኛል። ፎሎ አድርጉት እዚህ ውስጥ ያላችሁ። ቴዲ በነገራችን ላይ እውቅና ወይም የሚያስገኝ ቦታ ትገባለህ ላልከው ትናንትና በአጋጣሚ ሆኖ በእንዲሁ በእርዳታ ምክንያት ያወቅኳቸው ሰዎች ወይም ደግሞ ወንድማቸው ሄዳነ ተጋብዤ ትናንትና ከንቲባ ባለችበት ስብሰባ ላይ ነበርኩ። እኔ ቬጋስ ጋር ከሌሎቹ አሁን ያጥቅም ነው ካልከኝ እኔ አሁን ይሄንን እያልኩ ያለሁት ከገንዘቡ ከምትሰበስቡት ገንዘብ የምታገኘው ጥቅም አለ ወይ እያልክ ነው ጥያቄ ያለው። አንተ ካሹ ምናምን ነው ያሰብከው። አሁን እኮ ያልተግባባ ነው። አንተ እያሰብክ ያለው ካሹ ምናምን ነው። እኔ እሱን እኮ አይደለም። አሁን ለምሳሌ ከንቲባን ታገኛለህ። እሱን ካልክማ ነገርኩህ እኮ። አሁን እኔ በራሴ ለምሳሌ ዛሬ ትልቅ የሆነ ቢዝነስ ላይ አግሪመንት ፈጽመን የራሳችን ቤት ላይ ለመከራየት የመጣ ከኬኤፍሲ ማስታወቂያ ስራዎችን ሊያሰራኝ ዛሬ ተስማምቷል ከኔ ጋር። ሰውና ጋር የሚመጣ ነው። ይሄንን አሁን አንተ እየጠየቅ ያለበት ወይም ደግሞ ሌላው ሰው እየተረዳበት ያለው መንገድ ላይ ያ ስለሆነ ነው። እውቅና ብለህ በምትለው ወይም ደግሞ እንደዚህ ብታገኝ እንዲህ ነው ብትለው በምትለው ማንም ሰው ከሆነ ነገር ሲያደርግ አብሮት የሚሄድ ነገር ገብቶኛል። አሁን ደግሞ ትንሽ ኢትዮጵያ ገብቼ 1000 ካሬ ሜትር ሊሰጠው ነው ተብዬ እንደተባልኩት አለቀላ። እኔ እኮ ፍቄ ለመሰለህ ከዚህ በኋላ ኢትዮጵያ ላይ አንድ መሬት ላይ የሆነ ነገር ስራ አለቀልህ። የእኛ ሰው ትንሽ ነገር ባለው ብዙ ነገር ሊል ይችላልና እሱ እንግዲህ ዮኒ በነገራችን ላይ ግልጹን የምነግርህ ቴዲዬም ሌላውም ሰው አንዳንድ ጊዜ የሆነ ፍላጎት ኖሯቸው ኢንተረስቱ ኖሮ የሆነ ነገር ለመውሰድ የፈለጉ ሰዎች ባልገባ ገገማ ነው የምትባልበት አያስበላምም ተብለ የምትወቀስበት ሁኔታ ይፈጠራል። ሐቁን የምነግርህ ነኝ። በቃ ገገማ ነኝ። የሆነ ባልገባኝ ነገር ምንድነው የማታስበላው? ምንድነው? ቴንክ ዩ ላከን እዚህ ቦታ እንሂድ ተብሎ ብሬኑ ይዘው በሚሄዱ ሰዎች አሉ። የሰው ህይወት ዋጋ የሚያስከፍሉ ሰዎች እድል ሰጥተህ ናውሩ ብትላቸው ሐቀኛና ጨዋ ሆነው ሊያወሩክ ይፈልጋሉ። ሰው ማለትም በዚህ ደረጃ ግልጹን ነው የምነግርህ። ሰውን ለማዳን ከቆመ ሰው ጋር ሰው የሚገሉ ሰዎች እኩል መጥተው ሊያናግሩ ይችላል። ለእኔ ያ ዋጋ የለው። ትርጉም እሱ በገባው ልክ ነው፣ እኔ በገባኝ ልክ ነው። ነገር ግን አንድ ሰው ይሄንን አርግልኝ ብሎ ሰጥቶት እኔ አንዳንዱ በጣም የሚያስቀኝ የሰጠህ ሰው ቢሆን የሚጠይቅህ ባላደረክለት ልክ ነው። ለምሳሌ አሁን ቅድም የጠየቀኝ ሰው እያለ $2000 ሰጥቼ የሰጠልኝ 800 ሂሳብ አወራርደናል። ምንድን ነበር የሰጠኝ? ለማን ነው ስጥ ብሎኝ ቆርጬ የሰጠው? ይሄንን መረጃ ይላክልና ካለብኝ እዳ አለበት ካላንሽ $200 ድጋሚ ሌላ ይላከዋል። እንግዲህ እሱ በእርግጠኝነት ምን እከፍለዋለሁ። ገብቶኛል። ከምሬ ነው። ከራሴም ቢሆን እሱ ልኮኝ ለከሌ ስጥ ብሎኝ በዚህ 6 ወር ውስጥ ወደ እኔ ልኮ ወደ እኔ አካውንት የላከ ሰው ካለ ይሄን ነው 6 ወር ያለህን አምጣው። ዝም ብሎ ግን የዛሬ ዓመት 2 ዓመት አንዳንዶቹ የዛሬ 3 ዓመት ላይ የማስታውሰው አንድ ታሪክ ልንገርህ። ብር ይልኩና ወይ የሆነ ነገር ይሰጡና በጥቁር ምንዛሪ ካላስገባ ይለዋል። የማያስኬድ ነገር ነው። ያንን ምንዛሪ ከፈለጉ እነሱ በራሳቸው የላኩት። አንተን ግን ህገወጥ ሆነ እንድትሄድላቸው የሚፈልጉ ታርጌት ውስጥ መግደት የሚፈልጉ ሰዎች አሉና በዚህ ላይ ብተኛ ደስ ይለኛል።